ነት የቀለድኩ አይደለም። እኔ ከዛሬ በኋላ እዚህ ቤት ሚፍታህ ኖሮ አልኖርም። ጓደኛችን ነው አውቃለሁ፣ እንወደዋለን አውቃለሁ። እሱ እያለ እዚህ ቤት አልኖርም። እኔና አንቺ ብቻችንን እንድንኖር ነው የምፈልገው። እንደባለፈው ማገት ምናምን አልፈልግም። ከሁሉም ሰው ማሸሽ እችላለሁ እኮ አንቺን ብትፈልጊም ባትፈልጊም እችላለሁ። ግን ደግሞ ከዚህ በኋላ እሱ የኔ ባውንደሪ እንዳልፍ አልፈልግም። ገብቶሻል? በቃ ካንቺ ጋር እንዲገናኝ አልፈልግም። አልተመቸኝም። መብቴ ነው። አልተመቸኝ። እምቢ ካልሽ ልብሴን አዘጋጅቻለሁ። ውሳኔሽን ብቻ ነው የምጠብቀው። በሰላማዊ መንገድ ነው ላወራሽ የምፈልገው። ውሳኔን ወስኛለሁ። በቃ እኔ ኮንፈርት አልሰጠኝም። ምንም ጓደኛ ቢሆን መጀመሪያ አንተ ተረጋጋ። ለምንድን ነው የምረጋጋው? እንዴት ነው የማያበሳጨኝ? እኔ ያው በቃ ሚፍታን አልፈልግም። እዚህ ቤት እንዴ አልፈልግም። አይመቸኝም። አልፈልግም። ምን ማለት ነው? ምንም አላደረገም። ከዚህ በላይ ምን እንዲያደርገኝ ነው የምጠብቂው? ኦኬ ተረጋጋ። መጀመሪያ አልፈልግም። ከአንቺ ጋር እያቃረነኝ መኖር አልፈልግም። በቃ ሃይሚ አሁን ተረጋጋ ብለሽ እንድትነኪ ምናምን አልፈልግም። ወስኝልኝ። በቃ የቀረው ልብስ መጥቼ ወስዳለሁ። የፍፄን ልኳለሁ። ሁሉንም ነገር ጫማዎቼን ፍፄን ልኬ ወስዳለሁ። ከኔ ጋር መኖር ከፈለግሽ ከኔ ጋር መቀጠል ከፈለግሽ ሃይሚ ሚፍታህ ከኛ ቤት መውጣት አለበት። ለምን ምን አደረገ? አንተ ያመሃል እንዴ? እንደዚህ ባለው እንዴ? የራስ ጓደኛ እንዴ? 1 ሚሊዮን ጊዜ ጓደኛዬ እና ጓደኛዬ እንደዚህ ሲያደርግ አይደለም በሱ ባንቺም እቆርጣለሁ። ስሚ ወንድምክ ነው ባንቺም ቢሆን ወንድምሽ ምን አጎትሽ አይመለከተኝም። በቃ እኔ እንዳ ይስማ ታውቃለህ እንደ ስሚኝ ሃይሚ እኔ ላይ እንደዚህ እንዳትይ በሱ ይመጣ ሰሚኛለሽ ስነ ስርዓት ይኑር ትሰሚኛለሽ አይደለም የራስሽ እኔ ይሰማሃል መጥፎ ስሜት ነው የሚሰማው እንደዚህ ስትልክ ቢሰማ እውነት እኔ አይሰማኝም